የትኛውም አገር ላይ ሆነን እጃችን ላይ ባለው ስልክ ዶላር መስራት እንችላለን። ችግሩ አብዛኞቻችን ያልሰራንበት ችግር ምንድነው የሚለው ነው። ታዲያ ይህንን መልስና መፍትሄውን በዚህ ቪዲዮ ታገኛላችሁ። ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? የዛሬው ቪዲዮ ከጥያቄ ነው የሚጀምረው። ጥያቄም በአሁኑ ሰዓት በዓለማችን ላይ ትልቁ ቢዝነስ ምንድን ነው የሚል ይሆናል። እናንተ በዓለም ላይ የወቅቱ ትልቅ ቢዝነስ የምትሉትን እስኪ ኮሜንት ላይ ያስቀምጡልኝ። መረጃዎች እንደሚያሳዩት በአሁኑ ሰዓት ትልቁ የዓለማችን ቢዝነስ የሚባለው ማህበራዊ ሚዲያ ነው። የትም ሆነን አሜሪካ፣ ካናዳ፣ አፍሪካ፣ አውስትራሊያ፣ ኢትዮጵያ የትኛውም አገር ላይ ሆነን እጃችን ላይ ባለው ስልክ ዶላር መስራት እንችላለን። ችግሩ አብዛኞቻችን ማህበራዊ ሚዲያን ያልሰራንበት ችግር ምንድን ነው የሚለው ነው። ታዲያ ይህንን መልስና መፍትሄውን በዚህ ቪዲዮ ታገኛላችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሼር በማድረግ ለሚወዷቸው ጋብዙ። ይህንን ቪዲዮ ልሰራበት የፈለጉት ዋናው ነጥቤ ቀጣይ ለምሰራላችሁ ቪዲዮ መንደርደሪያ የሆነ ዘንድ በማሰብ ነው። ያ ማለት አባቶች ውሃን ከጥሩ ነገርን ከስሩ እንደሚሉት ቀጣይ ላይ የምሰራላችሁ ቪዲዮ መንደርደሪያ ይሆን ዘንድ በማሰብ ይህን ቪዲዮ ልሰራላችሁ ወድጃለሁ። ታዲያ እስከ መጨረሻው ተከታተሉ። አንዳች ነገር ታገኙበታላችሁ። እኛ ለምንድን ነው መጠቀም ያልቻልነው? ዋና ዋና ነጥቦች እናያለን። ስለዚህ መጀመሪያ እንዳንሰራ ያደረገን ምክንያት የመጀመሪያው ነጥብ ማህበራዊ ሚዲያን ለመጠቀም ያለን እውቀት ሊሆን ይችላል። ያ ማለት እንዴት መጠቀም እንዳለብን፣ በምን መጠቀም እንዳለብን፣ የምንጠቀምባቸው መሳሪያዎች ምንድን ናቸው፣ እንዴት ነው የምንጠቀመው፣ እንዴት ነው የምንጭነው፣ እንዴት ነው ገንዘብ ጀነሬት የምናደርገው የሚሉትን መሰል ጥያቄዎች እና እውቀቶች ካለመኖር አንጻር ሊሆን ይችላል። ይሄ ከሆነ ችግሩ ቀላል ነው። ቀጣይ በምሰራላችሁ ቪዲዮ መልስ ታገኛላችሁ። ስለዚህ ለማህበራዊ ሚዲያ ያለን እውቀት ከሆነ ችግራችን መፍትሄም ለማወቅ ዝግጁ መሆንና ትጋት ያስፈልጋል ማለት ነው። ምክንያቱም ልንሰራው ስለምናስበው ነገር ለማወቅ ያለን ፍላጎትና ጉጉት እንዲሁም ስለ መሳሪያዎቹ ስለምንጠቀመው ነገር እያንዳንዱ ማወቅ ያለን መሻት ለመጠቀም ዝግጁ ያደርገናል ማለት ነው። ከዛ አንጻር እኛ ለዛ ያለን ፍላጎትና እውቀትን ለማግኘት የምንሄደው ርቀት እኛን ስኬታማ ያደርገናል ማለት ነው። ሁለተኛው ፍላጎት አለመኖር። ያ ማለት ማህበራዊ ሚዲያን እንዳንድ የገቢ ምንጭ አለማየት። ይሄ ምናልባትም ከንቀት ሊመጣ ይችላል። አሊያም ማህበራዊ ሚዲያ ላይ ቁም ነገር አይሰራም ብሎ ከማሰብ ሊሆን ይችላል። እንዲህ አይነት ነገር ካለ ለዚህ መፍትሄው እይታችንን ማስተካከል፣ ዘመኑን መዋጀት ያስፈልጋል። አንድ ሰው የቴሌቪዥን ወይንም የጋዜጣ ማስታወቂያ ይሰራ የነበረ አሁን ላይ ማህበራዊ ሚዲያ መጠቀም ግድ ይለዋል። ለምን ቢባል ማህበራዊ ሚዲያ የተሻለ ስለሆነ። ስለዚህ አንድ ካምፓኒ በቴሌቪዥን አሊያም በጋዜጣ ምርቱ ከሚተዋወቅለት ይልቅ በማህበራዊ ሚዲያ ቢተዋወቅለት ይመርጣል። ስለዚህ ድሮ ለቴሌቪዥን እና ለጋዜጣ ያወጣው የነበረውን የማስታወቂያ ገንዘብ አሁን ወደ ማህበራዊ ሚዲያ አዙሮታል። ስለዚህ ሳንወድ በግድ እኛ ቢዝነስ ልንሰራ ከሆነ ያሰብነው እንደ ዘመኑ መምሰል አለብን እንጂ አንድ ነገር ላይ ችክል ብለን ከቀረን ዘመን እየተወን እየረሳን ሄዳል ማለት ነው። ስለዚህ ዘመኑ ያመጣውን ነገር መጠቀም ግድ ይላል ማለት ነው። ሶስተኛው ማህበራዊ ሚዲያን ላለመጠቀም ግዶሽ የሆነብን ነገር ምንድን ነው ከተባለ ፍርሃት ነው። ይሄ ፍርሃት ሰፊ ቦታውን የሚሸፍን ነው። ራስን መፍራት፣ ቤተሰብን መፍራት፣ ጓደኛን መፍራት፣ የስራ ባልደረባን መፍራት፣ አካባቢን መፍራት ሊሆን ይችላል።
ራስን መፍራት ስንል ለምሳሌ ስቀረጽ አያምርብኝም፣ ቅርጼ አያምርም፣ መልኬ አያምርም ብሎ ራስን መፍራት። ይሄ ራስን መፍራት በማህበራዊ ሚዲያ ላይ ላለመሳተፍ አንዱ ምክንያት ሊሆን ይችላል። ከዛ ውጭ አካባቢ ላይ ያሉ ሰዎች ምን ይሉኛል፣ እንደዚህ ቢሉኝስ፣ እንደዛ ቢሉኝስ ብሎ መፍራት። ሌላው ጓደኛዬ ሙድ ቢይዝብኝስ፣ ቤተሰቤ ቢያሸማቅቁኝስ፣ ሙድ ቢይዙብኝስ እያሉ በዙሪያ ያለን ሰው መፍራት ትልቁ ማህበራዊ ሚዲያ ላይ እንዳንሳተፍ እና እንዳንሰራ የሚያደርገን ተግዳሮት ነው። ስለዚህ ለዚህ መፍትሄው ምንድን ነው? በማህበራዊ ሚዲያ ላይ ማወቅ ያለብን አንድ ነገር እኛ የቀረብነው ለአካባቢ አይደለም፣ ዓለም ላይ ላለ ስንት ቢሊየን ህዝብ ነው የቀረብነው። ስለዚህ አካባቢያችን ላይ ያሉ የሚያውቁን ሰዎች 0.00001% በእኛ ማህበራዊ ሚዲያ ላይ ያላቸው ተጽዕኖ። ስለዚህ ስራችንና ስራችን ይዘን የቀረብነው ምንድን ነው የሚለውን ብቻ ፎከስ አድርገን መንቀሳቀስ እንጂ በዙሪያችን ያሉ ሰዎች እኛን ግርዶሽ ወይንም መሰናክል ሊሆኑን አይገባም ማለት ነው። ሌላው አሉታዊ አስተያየትን መፍራት። ማወቅ ያለብን አንድ ነገር ስራ ስንሰራ አዎንታዊም አሉታዊም አስተያየቶች ሊኖሩ እንደሚችሉ መረዳት አለብን። ሁሉንም ሰው ማስደሰት አንችልም፣ ሁሉንም ሰው ላናስከፋ እንችላለን። ስለዚህ እየሰራን ከሆነ እንዲህ አይነት ነገሮች እንደሚኖሩ መገመት አለብን። ስለዚህ መፍትሄው ምንድነው ሊሆን የሚገባው? መጥፎ አስተያየቶችን ከምን አንጻር እንዴት የሚለውን እንደ መስታወት በመጠቀም ስራችን እያስተካከልና እያሻሻልን የምንሄድባቸው፣ በጎ አስተያየቶች ደግሞ እኛ የምንበረታታባቸውና ኢነርጂ የምናገኝባቸው ሊሆኑ ይገባል እንጂ በእኛ ስራ በእኛ እንቅስቃሴ ላይ ተጽዕኖ ሊያሳድሩ አይገባም ማለት ነው። ምክንያቱም በጎ አስተያየቶችም ሊኮፍሱን አይገባም፣ መጥፎ አስተያየቶችም ሊያደናቅፉን አይገባም። ሁሉንም እንደየፈርጃቸው መድበን እኛ ስራችን ላይ ፎከስ ማድረግ አለብን ማለት ነው። ዓለም እንኳን ሰው ፈጣሪዋንም አትምርም። ስለዚህ ሁሉንም ማስደሰት እንደማንችል አውቀን እኛ በገባንና በተረዳነው መጠን ስራችን ላይ ፎከስ አድርገን ለበጎና ለመልካም ነገር ብቻ መጠቀማችንን እርግጠኛ ሆነን መንቀሳቀስ አለብን ማለት ነው። ለሰዎች አስተያየት ከተጨነቅን፣ በሰዎች ሰርክል ውስጥ ከሆነ ስራ እንሰራም። ሌላው የመጨረሻውና አራተኛው ፍጹም የሆነ ስራ ለመስራት ማሰብ። ያ ማለት ኳሊቲ ያለው ካሜራ፣ ድምፅ መቅረጫ፣ ላይት፣ ስቱዲዮ እስኪኖረን እንደመጠበቅ ማለት ነው። ለዚህ መፍትሄው ማንም ምንም ፍጹም እንደሌለ መገንዘብ። ምንም ነገር ስኬትም እያንዳንዱ ነገር የሂደት ውጤት ነው። ስለዚህ በሂደት ነገሮች እንደሚስተካከሉ አምኖ ካለን መነሳት እንጂ ገና ስለሚኖረንና ይህን ማሟላት አለብን በማለት ለነገ መቅጠር አስፈላጊ እንዳልሆነ ተገንዝበን ካለን ላይ መነሳትና መጀመር አለብን ማለት ነው። ስለዚህ እናንተ ካየናቸው አራት ዋና ዋና ግርዶሾች ወይንም ማህበራዊ ሚዲያን እንዳንጠቀም ግርዶሽ ከሆኑብን ነገሮች ውስጥ የትኛው ውስጥ ናችሁ? ፍርሃት ውስጥ ናችሁ ወይንስ ፐርፌክት ለመሆን እያሰባችሁ ነው? ወይስ ፍላጎት የላችሁም? አሊያም እውቀቱ አልኖራችሁ ብሎ ለማወቅ እየሞከራችሁ ነው? ስለዚህ እናንተ እስኪ ኮሜንት ላይ ያስቀምጡልኝ የትኛው መደብ ላይ ናችሁ? ስናጠቃልለው እንግዲህ ማህበራዊ ሚዲያ የዘመኑ እድል ነው። ስለዚህ ይህን ትልቅና ፈጣን ቢዝነስ እኛም ተሳትፈን ልዩነት እንድናመጣበትና ለወደፊቱ በዚህ እንደ ዘመኑን መስለን የምንሰራበትን ራሳችንን ካለን ነገር ተነስተን እያሳደግን እያሻሻልን የምንሄድበትን ነገር ማሰብ አለብን ማለት ነው። በሚቀጥለው ማህበራዊ ሚዲያ ለመስራት ምን ያስፈልጋል የሚለውን አንድ ባንድ የምናይ ይሆናል።
ታዲያ እናንተ እንድሰራላችሁ ወይንም ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በምክንያት እንኖር። እወዳችኋለሁ።